ደግሞ ሽማግሌ ልከህ መጣህ እንዴ ደስታዬ? እንዴ ደስታ ምን አስበህ ነው? ምን አስበህ ነው ደስታ? ግን ጾሙ እንኳ ቢፈታ ምን አለበት ደስታዬ? ምን አስበህ ነው? ለሩታ ቦታ አለ፣ ሪስፔክት አለ። አይ ነው አውቃለሁ። ይህንን ነገር አክሰፕት ብታደርጊ ከየትኛውም ኢትዮጵያ ላይ ታይቶ ከሚታወቁ ድግሶች በላይ ተደግ አያችሁት አይደል? ይሄን ብጥረቅ ሁሌም እንዴት ተበጠረቃችሁ እኮ ነው እናንተ። እንትና አብሬሽ እና ሩታ ላይ የሆነ ነገር ሲፈጠር ከዛም ጅብ ማለት እናውቃችኋለን እኮ። አንተ ደግሞ አረፍ ብለህ ነበር፣ ደግሞ አሁን ደግሞ መጣ ማለት ነው። አያችሁታ ሲበጠረቅ። ለነገር እኮ አብሬሽና ሩታ እኮ ለሁሉም እንጀራ ነው የሆኑት። ለቡታጅራ ልጆች ያው ምስጋናቸው አልገባቸውም እንጂ ሀገሩን አንቀጥቅጠን ፎ አድርገን ድል ባለ ድግስ። አይ አብርሽም ዱባይን የመሰለ ሀገር መጥቶ ነበር የተጋቡት በጥራቃው። እንዲሁ ልቅንስ እውነት ለእናንተ ያላቸው ነገር ደስ ይላል። እናንተ እንዴት ትሰሩ፣ እንዴት ትቀየሩ፣ ትልቅ ቦታ እንዴት ትደርሱ አብርሽና ሩታ እያደረጉላችሁ ነው ያሉት ብዬ አስባለሁ። አመስግኗቸው። እንድርሻለን እሺ አትሊስት ለእኔ እንኳን ታይም አያስፈልገኝም ይህንን ነገር እንኳን ለማድረግ። ትክክል ነሽ። የሰው ልጅ አስቦበት ነው፣ ዝም ብሎ አይገባም። ታስቦበት ነው። ደስታ የቸኮለች አፍሳ ለቀመች አለ። ቀስ በል እንጂ ረጋ በል እንጂ። በነገራችን ላይ በዚህ አጋጣሚ ልላችሁ የምፈልገውን ነገር ቢኖር ሽማግሌዎቹ አሁንማ በቃ ዩቲዩብ ቀልድ ጀመሩ እነሱ ራሱ ደስ ሲል። ሰላም ጤና ይስጥልኝ ውድና የተከበራችሁ የአቢ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ እግዚአብሔር ይመስገን። ትናንትና እንግዲህ አይታችሁታል ብዬ አስባለሁ ቪዲዮውን ማለት ነው። ደስታ በቃ ፍቅሬን ተቀበይኝ እኔ አንቺ ጋር ነው መኖር የምፈልገው እያለ ነው እንግዲህ። ደስታ የት ነበርክ በፊት አብርሽ ጋር ሳትሆን ቢሆን እውነት በጣም ደስ ይል ነበረ። ግን ሁለቱም ለሰው ስራ ነው እንዲህ የሚሆኑት። ብቻ ግን ተረዷቸው አብርሽና ሩታን በዚህ አጋጣሚ እውነት በቃ ሰውን እያሳደጉ ከፍ እያረጉ እነሱ ካሜራ ላይ እየተጣሉ ከካሜራ ጀርባ ፍቅር እየሆኑ ያሉ ሰዎች ናቸው። ምክንያቱም አሁን አብርሽና ሩታ ታርቀናል ፍቅር ነን ብለው ሚዲያ ላይ ቢመጡ እነዚህ ሁሉ ሰዎች በምን ቪዲዮ ይሰራሉ? ይሄ ነገር ስላለ የእነሱን ገበያ ለማሳጣት ነው አብርሽና ሩታ ይሄንን ስራ እየሰሩ ያሉትና ተረዷቸው እንጂ በማን ሀገር ነው በማንስ ሀገር ነው ሽምግልና እናትና አባት ቤት ነው እንጂ የሚሄደው እንዴት እዚህ ይመጣል? በዚህ ልታውቁ ይገባል። ዳኒ ሮያልን ታስታወሳችሁ? ለጽጌ ስንት ጊዜ ነው ቤታቸው ውስጥ እንደነዚህ አይነት ሰዎችን ይዞ የመጣው? አለፍ በላችሁ ደግሞ ማርክንም ታያችሁ። የማርክንም ቪዲዮ እውት እንደዚህ አይነት ሽማግሌ ተብሎ ተሰርቷል ቪዲዮ ማለት ነው። እና ይህ አዲስ አይደለም። አሁን የእውነት ነው ሊመስላችሁ ይችላል። እናንተ አሁን ሩታና ደስታ ሊጋቡ ነው እውነት ነው በላችሁ ታስቡ ይሆናል። ተሳስታችኋል። አብርሽና ሩታ ለሰው እንዲሰሩ የቡታጅራ ልጆች ሰርተው እንዲለወጡ በእነሱ እንዲሰሩ በእነሱ እንዲለወጡ እያደረጓቸው ነው ያሉት ማለት ነው። የእውነቴን ነው። አብርሽና ሩታ መቼም አይለያዩም። ምን አለሽ ትሉኛላችሁ? ይችን ቪዲዮ ተመልሳችሁ መታችሁ ትሰማላችሁ። አብርሽና ሩታ መቼም አይለያዩምም አልተለያዩም። እውነቱ ነው የምነግራችሁ። ይህንን ዘዴ የሚፈጥሩት አሁን ይህን ልጅ ደስታ አውሮፓ አሜሪካ ይላሉ ደግሞ እንጂ ደስታ አሜሪካ አውሮፓ አይደለም። ትምህርት ጨርሶ ስራ አጥቶ የተቀመጠ ሰው ነው። ይህን ብሩክ ይህን የምታዩት ልጅ እንደዚሁ ትምህርት ጨርሶ የተቀመጠ ነው። እንደዚህ ያሉ ልጆች ስላሉ እነሱ እንዲሰሩ ስራ እየፈጠሩላቸው ተገባችሁ? ይሄ ነው እንጂ ምንም ነገር የለም። ትናንትና አብርሽን አይታችሁታል። ያችን አንዴ ጃኬቱን ያለብሳል፣ አንዴ ምኑን እንደዛ የሚሆንበት ምክንያት አይታችኋል። ካሜራ ላይ እንደዛ የሚሆነው ለምን ነው? ሰው ለመሳብ እሱም እይታ እንዲኖረው እሷም እይታ ኖሯት እንድትቀየር ስለሚፈልግ ነው። ገባችሁ? ይህን ደግሞ የሚያደርጉት ተመካክረውበት ነው። ተካሜራ ጀርባ አውርተውበት ነው። ይሄ ነው። እናንተ ልትነቁና ጎበዝ ልትሆኑ ይገባል። በቃ ሩታ የምናውቃት ልጅ ናት። ጀግና ናት። አዎ ጀግና ናት። ጀግና ናት። ሩታ ከማንም አትወዳደርም። እውነቱ ነው የምነግራችሁ። ከማንም አትወዳደር። ብዙ መስዋዕትነት የከፈለች ልጅ ናት። ሚዲያ ላይ ብዙን ነገር ችላ አልፋ እዚህ የደረሰች እንቁ ሴት ናት። ምንም ይሁን ምንም ለሁሉም እርገት ናት። ለሁሉም ማዲጊያ ናት።
ምርጥ ልጅ ናት ሩታ፣ እውነቱን ስነግራችሁ ማለት ነው። ገባችሁ? ግን ደግሞ ደስታ አሜሪካም አይደል አውሮፓም አይደል ቡታጅራ ነው። አትዋሹ። ምነው ሰው አባባዬም ዋሹ በእውነቱ እኔ እኮ ግርም እያለኝ ነው። ብቻ ግን አሪፍ ነው። እንደዚህ አይነት የስራ ዜድ እየሰራችሁ መምጣታችሁ ደስ ይላል። ማርያምን ስሩ፣ ተለወጡ። እንዲህ አስባችሁታል ውዶችዬ? ጥሩ ብር እኮ ነው የሚከፈላችሁ። ጥሩ ብር ነው የሚከፈላቸው ውዶችዬ። ጥሩ ብር ሲከፈላቸው በወር የፈለጉትን ያረጋሉ፣ ምናምን ይዘንጣሉ። ማንም እስቲ አሁን እኛ ስደት ላይ ዓለም ላይ ያለን ልጆች ኢትዮጵያ የሚለብሱ ዩቱበሮች የሚለብሱትን ልብስ አንደኛችሁ ገዝታችሁ ለብሳችሁታል? አልለበሳችሁትም? እስኪ የሚለብሱትን ልብስ እስኪ እነሱ የሚለብሱትን ልብስ ቴሙ ላይ ወይም ደግሞ ሸኢል ላይ ገብታችሁ ይው። ስንት ብር ነው የሚለብሱት ልብስ? 250 ሪያድ 300 ብር 150 ብር ነው ቴሙ ላይ እነሱ የሚለብሱት ልብስ። ታዲያ ይሄን ተየት እያገኙት ነው? ኢትዮጵያ ላይ እንኳን 300 ብር ሲመነዘር ስንት ነው በኢትዮጵያ? ወደ 10 ምናምን ሺህ ብር ነው አይደል? ለአንድ ልብስ ነው 10 ምናምን ሺህ ብር የሚያወጡት። ለአንድ ልብስ 10 ምናምን ሺህ ብር የሚያወጡት ለምን ነው? ስለሚከፍላቸው ስለሚያገኙ፣ ኬርለስ ምንም አይመስላቸውም። በቃ በወር የሚጠብቁት ነገር ስለሆነ፣ ስለዚህ እንደዚህ እያገኙ ብር ለምን ነው የማይሰሩት? ለምን ነው ትልቅ ቦታ የማይደርሱት? ይሰራሉ፣ እየሰሩ ነው፣ እያገኙ ነው። ስለ ይህንን ስራ ሊተውት አይችሉም፣ ሊያቆሙትም አይችሉም። አያችሁ፣ በቃ ይሄን ነው የምላችሁ ውዶች። ደስታም ቻናል ከፍቷል ለራሱ። ዛሬ ደግሞ በሱ ቤት ይፖሰታል። ዛሬ በሱ ቤት የሚፖሰተው ምንድን ነው? ተቀብለናል የሚል ታያላችሁ። በቃ ይሄ ነው። ሁሉም ለመስራት ነው እንዲህ የሚሆኑት። ገባችሁ? ጥሩ ድል ነው። በቃ ጥሩ ድል። ተምራችሁ ራሱ ኮምፒውተር ላይ አንገታችሁ እንደፍታችሁ ራሱ ልፋት እንጂ ጥቅም የለውም። የመጣው ደሞዝ ምንም አይሰራም። ገባችሁ? እነሱ ግን እግራቸውን ሶፋ ላይ ስቅል አድርገው እንደዚህ የሚያገኙት ብዙ ብር ነው ልላችሁ ፈልጌ ነው። እና ልትረዱ ይገባል፣ ልታውቁ ይገባል፣ ልትረዱ ይገባል ለማለት ያክል ነው የመጣሁት ውዶችዬ። እወዳችኋለሁ፣ አከብራችኋለሁ። ዛሬ ሩታዬ እንግዲህ ተቀብያለሁ ብላ ትመጣለች። ያው ይቀጥላል ትላላችሁ። እውነት ነው የምትሉ አጠፉም። መቼም እኮ ተገርሙኛላችሁ። አንዳንዴ እውነት ነው ትሉ ይሆናል። እናንተ እኮ አታፍሩም። እንደዚህም ሽማግሌ ተልኮ እውነት ነው ትላላችሁ። እስኪ አንድ ነገር ልበላችሁ። እስኪ አብርሽና ሩታ ፋይል እንቅዴድ አውጣ ቅዴድ። እነሱን አይተው ደግሞ ናሂን ነው ብዬ ምን አረጉ? ይኸው ፋይሉ አያችሁ፣ እየተያዩ ነው የሚሰሩት። በቃ ይግባችሁ ለማለት ያክል ነው። እወዳቸዋለሁ። ባይ ባይ።